በሃይማኖት ቆሙ፣ ከዛስ ጎልምሱ፣ ከዛስ ጠንክሩ፣ ከዛስ በእናንተ ዘንድ ሁሉ በፍቅር ይሁን። አሜን ነው ወይ? እነዚህ ሁለት ፓርቶች ላይ ስፔሻሊ ፎከስ አደርጋለሁ። በጣም የሚገርም ነገር ነው ይሄ፣ በጣም አስደናቂ ነገር ነው። ጳውሎስ እዛ አንድ ቦታ ላይ ዝም ቢል ብዬ አሰብኩኝ። በቃ ከፍ ያለ በር ተከፍቶልኛል ብሎ ጸጥ ቢል ኖሮ ጥሩ ነበር። ግን ደግሞ እንደሱ ብሎ ዝም አይልም። የሚገርመው ነገር ተቃዋሚዎች ግን ብዙ ናቸው ይላል። ከዚህ በላይ ያሉት ክፍሎች ስታዩ ለኢየሩሳሌም ስላደረጉት የገንዘብ መዋጮ፣ ስለ ስጦታ፣ ስለ መንፈሳዊ ስጦታ ነው የሚናገረው። ግን እዚህ ጋር ፓውዝ አደረገ። ስራ የሞላበት ነው፣ በሩ ትልቅ ነው። ግን ይላል ደግሞ ተቃዋሚዎች በዝተዋል። እስቲ አሜን። ኢየሱስ ጌታ ነው። ብዙዎቻችን እዚህ ቤት በር እንጠይቃለን፣ በር እንለምናለን። እኛም አሁን ነሐሴ አካባቢ ላይ አንኳኩ ይከፈታል ብለሃል ብለን ለሚያንኳኳ ይከፈታል፣ በሩ ለካ የተዘጋብን ስላላንኳኳን ነው ብለን ስናንኳኳ ነበር። እዚህ ቤት ተሰብስበን ለ40 ቀን የሚያህል እዚህ ተሰብስበን እየጸለይን ነበር። ይህን ቃል ይዘን አንኳኩ ብለሃል። ለምንድን ነው አንኳኩ ያልከው? የተዘጋ ነገር ስላለ ነው። የተዘጋ ነገር ላይ አንገባም። 2018 በር ክፈት ብለን ጸልየናል። የብዙዎቻችን ጸሎት ነበር። ሁሉ ሰው ስለ በር ይጸልያል። በተለይ ደግሞ የዮሐንስ ራእይ በር ከፋቹ አንድ እንደሆነ ይነግረናል። የሁሉ መክፈቻ ቁልፍ ያለው በእጄ ነው ይላል። ከዘጋሁ ማንም ሰው አይከፍተውም፣ ከከፈትኩት ማንም ሰው አይዘጋውም። እንደውም ይልና ዝቅ ብሎ በፊት የተከፈተ በር ሰጥቻለሁ ማንም አይዘጋውም ብሎ ስለ በር ይነግረናል። እግዚአብሔር አምላክ በርን የሚከፍት አምላክ ነው። እኛ ደግሞ ሁልጊዜ ስለ በር እንጸልያለን። ማንም ሰው የተዘጋ ነገር አይወድም። ቢያንስ ተከፍቶ ቢሰቃይ ይሻለዋል። ፈተና እንኳን ቢኖር ከበሩ በስተጀርባ ገብተን መስራት እንፈልጋለን። እስቲ አሜን። መጽሐፍ ቅዱስ ላይ ተንኳኩቶ የተከፈቱ በሮች አሉ፣ አውቀው የተከፈቱ በሮች አሉ። አሜን ነው ወይ? በተለይ ሐዋርያት ሥራ ላይ 2 በሮች አሉ። ሁለቱም በሮች አስገራሚ ናቸው። አንደኛው በር ማን እንደከፈተው ሳያውቅ ጠባቂ እያለ፣ ዘበኛ እያለ፣ መሳሪያ የያዘ ሰው እያለ፣ ነገር ግን እስረኛው ጴጥሮስ ወጣ። እስቲ አሜን። ኢየሱስ ጌታ ነው። አንዳንዱ በሮች ማንኳኳት ሳያስፈልጋቸው ተከፍተው እናገኛቸዋለን። የሚገርማችሁ ነገር ራሱ ኢየሱስ ክርስቶስ በር ነው። ሃሌሉያ! እኔ የበጎች በር ነኝ ብሎ በድፍረት የተናገረ አምላካችን ስሙ ይባረክ። በእኔ የሚገባ መልካም አድርጓል፣ በእኔ የማይገባ ግን ሌባ ነው፣ ወንበዴ ነው አለ። ከኢየሱስ ውጭ በር የለም። ሌላው መንገድ ሁሉ የወንበዴ በር ነው። ምን አለ ጮህ አሜን ብትለኝ፣ አንተ የምትገባበት በር ትክክለኛ በር ነው። ራሱ ኢየሱስ እኔ በር ነኝ አለ። የበጎች በር እኔ ነኝ አለ። በጎቼ ያውቁኛል ነው የሚለው። ድምፄን ይሰማል። በጎቼን እኔም ደግሞ አውቃቸዋለሁ፣ በድምፃቸው ለያቸዋለሁ አለ። ይሄ በር የሆነ ጌታ ነው እኛን የጠራን። እስኪ አሜን። አንድ ሰው ይጩና ራሱ ኢየሱስ በር ነው ይበል። ኢየሱስ በር ነው። በነገርህ ሁሉ ጌታ በርህ ነው። አረ ጩና አሜን በለኝ። እሱ በርህ ነው። ሃሌሉያ! አረ ኢየሱስ በር ነው። ዘዶ ሃሌሉያ! ሃሌሉያ! በመስኮት የሚሞክር ካለ እሱ ሌባ ነው ይላል። ብዙ ሰው በመስኮት ለመግባት ይጣጣራል፣ በሩ ግን አንድ ነው። እስቲ አሜን። አረ ሃሌሉያ! ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ በር ብዙ ነግሮናል፣ ስለ ማንኳኳት ብዙ ነግሮናል። እኛ ደግሞ ብዙ ጸልየናል። አምላኬ ሆይ እባክህንስ በሮች ይከፈቱልኝ። የምን በር? በትዳር በር ክፈትልኝ፣ የሥራ በር ክፈትልኝ፣ የበረከት በር ክፈትልኝ፣ የአገልግሎት በር ክፈትልኝ ብለን እንጸልያለን። ትክክለኛ ጸሎት ነው። ግን ከበርስ በስተጀርባ ስለሚመጣው ነገር እንድናስብ ነው ዛሬ። እስቲ አሜን። በሮች ሁሉ ሲከፈቱ በረከትን ይዘው እንደሚመጡት ሁሉ ሐዋርያው ጳውሎስ ግን እንዲህ ይለናል፣ ተቃዋሚ ሞልቷል ይላል። የሚገርማችሁ ነገር መሄድ የሚፈልገው ወደ ኤፌሶን ነው። ኤፌሶን በጣም ሐዋርያው ጳውሎስ የተማረረበት ቦታ ነው። ከአውሬ ጋር ታገልኩ የሚልበት ቦታ ነው። በርካታ ትግል አድርጓል ይህ ሰው በዚህ በኤፌሶን ውስጥ። ገና ሲገባ ከተማው ልክ ቆሮንቶስ አብሴት እንዳደረገው እንዳበሳጨ ሁሉ ይሄኛው ከተማ በጣዖት የተሞላ ነው። በተለይ ደግሞ የኤፌሶኗ ዲያና ምንድናት ይላሉ? ታላቅ ናት ተብሎ የሚጮህባት ናቸው። ብዙ ሰዎች አንጥረኞች ወርቅ ቀጥቅጠው ነሐስ ሰርተው ብር አቁመው እየሸጡ እየለወጡ የሚኖርባት ከተማ ናቸው። እነ ዲሜጥሮስ ከፍተውበታል በሐዋርያው ጳውሎስ ላይ። ሊገሉት ሁሉ አሳደውታል። ሕዝብ ቀስቅሰውበታል። በሩ ትልቅ ነው። ለምንድን ነው ትልቅ የሆነው? እስከ ዛሬ ሐዋርያው ጳውሎስ የሚሄደው ወደ አይሁዶች ሲኖጎግ ነው።
ወደ አይሁዶች ትንንሽ በሮች ይገባ ነበር፣ አይቀበሉትም። አሁን ግን አሕዛብ በሙሉ ወዳሉበት ትልቅ በር እግዚአብሔር ላከው። እስቲ አሜን። እግዚአብሔር ወደ ትልቅ በር ይልካል። ትልቅ በር ይላል። እንደውም ይህን እንግሊዝኛው ደስ ይላል። ሜጋ ዶር ነው የሚለው። በጣም ትልቅ ዶር ነው። ሜጋ ሃሌሉያ። ሌላ ደግሞ ትርጉም ስታዩ ኢነርጃይዝ የሚያደርግ በመንፈስ የተሞላ ኃይለኛ አገልግሎት ሰጥቶኛል ይላል። ለአንድ ሰው እንዲህ አይነት አገልግሎት ይስጠው። ኢነርጃይዝድ የሆነ በመንፈስ የተሞላ ኃይል ያለበት የእግዚአብሔር ክብር ያለበት እንደዚህ አይነት የአገልግሎት በር ይከፈትልህ። ካገለገልክ በኢነርጂ በኃይል በሙላት ማገልገል ይሁንልህ በኢየሱስ። ጳውሎስ እንደዛ ነው የሚለው። በቃ ኢነርጃይዝ የሚያደርግ ኃይል ያለበት በር ሰጥቶኛል ይላል። በሮቹ ጀርባ ላይ ግን ተቃዋሚ ያለ ትግል አለ ይላል። ወንድሞችና እህቶች በክርስትናው ስላለ ትግል ልናስብ ይገባል። አሜን ነው ወይ? እግዚአብሔር በር ይከፍታል። በበሩ ስንሄድ ደግሞ ተቃዋሚዎች አሉ፣ አንታጎኒስቶች አሉ። ሶስት ዓለም የተቃወመው ስጋ ተቃውሞታል። ዲሜጥሮስ፣ በሌላም ስፍራ ደግሞ አንጥረኛው እስክንድሮስ ማሰው ነው ሐዋርያው ጳውሎስ ላይ ሊከፉበት። ክርስትና አልጋ ባልጋ አይደለም። አሜን ነው። አልጋ ባልጋ አይደለም። ቆንጠር ታነሳለህ፣ ሾህ ታነሳለህ፣ ምናምን ታደርጋለህ። በጣም የሚያጋጥም ነገር አለ። በሱ መንገድ ላይ ግን እነዚህ ሰዎች ተነስተውበታል። ራሱ ሲስተሙ ከፍቶብኛል ይላል። ሲስተሙ ራሱ በጣዖት የተሞላ ታውቃላችሁ። ሐዋርያው ጳውሎስ ቆሮንቶስ ሲገባ የማይታወቅ አምላክ የሚል ምልክት ባየ ጊዜ ተበሳጨ እኮ ነው፣ ተናደደ። እሱ ማያውቀው አይነት እሱ አይሁድ ጋር ያለውን አምልኮ በዛ ያለው የዘላለም አምላክ የዘላለም ሥላሴን ሲያመልክ የኖረ ሰው ነው። ፕሮፌሰር ሆኖ ተመርቆ እስኪወጣ ድረስ በገማልያል እግር ስር ቁጭ ብለው ሕግን ጥንቅቅ አድርጎ የሚያውቅ ነው። የአባቶችን አምላክ የሚል ነው። ቢንያማዊ ግን የተመረጠ ትውልድ ነው። እንደዚህ አይነት ነገር ሰምቶ አያውቅም። እዚህ ከተማ ሲገባ ግን ጠቅላላ ጣዖት ነው። ጣዖት ብቻ መሰላችሁ? ሰዎች ተሰብስበው ራቁታቸው እየጠጡ ምንም ገደብ የሌለው ወሲብ በጣም የተበላሸ ዓለም ውስጥ ነው ያስገቡት። እያለቀሰ ተበሳጨ። አይቶ የማያውቀው በምድር ላይ አይቶት የማያውቀው አምልኮ ኮረብቶች ላይ የሚደረገውን አምልኮ አይቶት ነፍሱ ተጨነቀች። ጻድቅ ሰው እንደዚህ ይጨነቃል፣ ግን እግዚአብሔር መውጫ በር አለው። አልሰማኸኝም? ጻድቅ ሰው ይጨነቃል። ራሱ የዓለም ሲስተም ይረብሸዋል። ማትገቡበት ማትወጡበት ዓለም የሚያስጨንቅ ዓለም። አሁን ያለንበት ዘመን ደግሞ የመጨረሻው ዘመን ስለሆነ በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣው ቃሉ ጢሞቴዎስ የሚያስጨንቅ ዘመን በበሮች መካከል ግን የሚያስጨንቅ ስጋ ለባሽ አስጨናቂ ነው ሲስተሙ። የዓለም ይሄ ሲስተም ዓለም የምትባለው ነገር በራሷ አስጨናቂ ናት። አጋንንት ሌላው ጭንቅ ነው። 2-3 ጊዜ ወደ እናንተ ልመጣ አስቤ ነበር፣ ነገር ግን ጠላት ምን አደረገኝ? አዘገየኝ ይላል። እንደ ሐዋርያው ጳውሎስ መግቢያ የተሰጠው ሰው የለም። ፈውሰኝ ብሎ 3ኛ ሰማይ የሄደ ሰው አልፈውስም፣ ኃይሌ ይበቃል። አሜን አሜን። ዛሬ ለአንድ ሰው ኃይል ይለቀቅ። አሜን። በር አለ ግን አንታጎኒዝም አለ። በር አለ ግን ውጊያ አለ። እንደዚህ ነው የሚለኝ ሰውዬ። ስራ የሞላበት ትልቅ በር ሰጥቶኛል፣ ግን ደግሞ ይሄ በር ይከፈትልኝ እንጂ ተቃዋሚዎች ምን ብለዋል? ብዙ። ክብር ለኢየሱስ ይሁን። አሜን። እስቲ አሜን። ባይዘወይ በመከራ ስታልፉ አንደኛ የሚሆንላችሁን ነገር ልንገራችሁ፣ ያተልቃችኋል። አሜን። አንድ ሰው አሜን ይበል። እግዚአብሔር ሊጎዳህ አይደለም፣ ጃንት ሊያደርግ ነው። አሜን። አንድ ሰው አሜን ቢል ደስ ይለኛል። አሜን። የጽድቅ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴ ማሰፋልኝ፣ ማረኝ፣ ጸሎቴንም ሰማ። በጭንቄ ምን አደረግኝ? አሰፋኝ። ጭንቄ ያሰፋል። አይውልህ ኦልዌይስ ይሄ ምንድነው የሚለው እንግሊዝኛው ኤንላርጅ አደረገኝ፣ አተለቀኝ፣ አገዘፈኝ። በጭንቅ ያለፈ ሰው ካለ ሊያተልቀን፣ አሜን። ሊጎዳህ አይደለም። እስኪ አሜን በል። ትልቅ ሰው ሊያደርግህ ነው። በጭንቅ ውስጥ በመከራ ውስጥ እግዚአብሔር ሕይወትን እየሰራው ከሆነ መከራው እየገደለ ሳይሆን መከራው እያተለቀህ ነው። አሜን። ትልቅ ሰው ያደርጋል። አሜን። በሳል ሰው ያደርጋል። አሜን። ኧረ አሜን ነው ወይ? አሜን። ኧረ ኢየሱስ ጌታ ነው። ማሽሩ ነው የሚያደርግህ፣ በልጥ ብስል ነው የሚያደርግህ፣ መንፈሳዊ ሰው ነው የሚያደርግህ፣ ስትሬንግዝ ነው የሚሰጥህ፣ ጉልበት ነው የሚሰጥህ። ዘዳግም 32:11 ሲያነብልኝ ሁለተኛ የሚያደርግላችሁ ልንገራችሁ። አንደኛ ያተልቅሃል፣ በጭንቅ ያሰፋሃል።
እስኪ በጭንቅ እሰፋለሁ በል። ጠላት ትጠፋለን የሚልክ ዛሬ ግን እኔ እነግርሃለሁ እግዚአብሔር ያሰፋሃል። በጭንቅ ውስጥ ትልቅ ሰው ያደርግሃል። አሜን ሃሌሉያ አሜን ኢየሱስ አሜን። 11 ንስር ጫጩቶቿን እንደሚያወጣ በእነርሱ ላይ እንደሚሰፍፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው። በቃ በክንፎቹ ልክ ንስር ጫጩቷን ሰብስባ እንደምትወጣ እስቲ አሜን አሜን። ባይዘው እኔ ከምጽናናበት አንዱን ቃል ልነግራችኋለሁ። ልክ እንደዛ ሰብስባ በክንፎቿ ይዛ እንደምትወጣ የጭንቅ አምላክ እስቲ አሜን 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 ሃሌሉያ አሜን። ይኸውልህ ስለ ንስር የክርስቲያን ሕይወት ጋር ለምንድን ነው የሚመሳሰለው? ኢሳይያስ 40 በኋላ ታዩታላችሁ። ለምንድን ነው የሚመሳሰለው? ንስር በመጀመሪያ ጫጩት ስትፈለፍል ኬር ታደርግላታለች፣ በጣም ነው ትጨነቅላት። ከላቧ እየነቀለች ስፖንጅ ትሰራላታለች። በጣም የሚመች መኝታ ነው የምታደርግላት። ትንሽ ካፍ ስትል ግን እንደሱ አይሆን፣ እሾህ እያመጣች ታስገባባታለች። ምቾት ነው የምትነሳት። ለምን ከተባለ ምቾት ስትነሳት መውጣት ትጀምራለች። ከምኗ ከምቾቷ ትወጣለች፣ መንቀሳቀስ ትጀምራለች። እግዚአብሔር እንዲህ ነው የሚያደርግህ። አንዳንዴ አሜን ልጅ ስትሆን እንደ ልጅነት ይይዛል፣ በልጅነት ይጠነቅቅልሃል፣ በቃ የሆነ ነገር ያደርግልሃል። ግን ደግሞ እየበሰልክ እንድትመጣ ይፈልጋል። አሜን አሜን። እንደው ድሮ ደስታ ብቻ ነበር ክርስትና፣ ድሮ መፍለቅለቅ ብቻ ነበር የምትሉ ሰዎች ካላችሁ፣ ድሮ ሃፒ ሃሌሉያ ምናምን መዝሙር ብቻ ነበር የምትሉ ሰዎች ካላችሁ፣ አሁን እሾህ ይመጣል። አሜን አሜን። ሊጎዳ አይደለም ሊያጠነክርህ ነው፣ ሊያበስልህ ነው። እስኪ አሜን በል። ከዛ ምቾት ዞን እንድትወጣ ነው። አንዳንድ የምቾት ዞን እንዳያጠፋህ እና ብትተዋት ምን ትሆናለች? ያቺ ጫጩት እዛው መኖርን ነው የምትለምደው። ምቾት አለው፣ ሙቀት አለው፣ ደስታ አለው። ግን እቺ ምን ታደርጋለች? ደስታ ታደርጋታለች። ከዛ ከፍ ስትል ምን ታደርጋታለች? በክንፎቿ ትይዛታለች። ይዛትና ወደ ላይ ትወስዳታለች። ከዛስ ትለቃታለች። ዥው ስትል ደግሞ ከስሪታ በደግ አድርጋ ይዛ ትሄዳለች። ምን እያደረገቻት ነው? መብረር። መከራው መብረር ያስተምራል። አሜን። በመንፈስ መብረር ያስተምርሃል። አሜን። ኃይለኛ ሰው ያደርግሃል። አሜን። እሾሁ ሊገላ ሳይሆን ሊጎዳ ሳይሆን ከምቾትህ እያወጣ ሊባርክህ ነው። የሆነ አንዳንድ ሰው በቃ የ500 ሺህ ብር ምናምን ይመቸዋል ደሞዝ ምናምን። እግዚአብሔር ግን የሆነ እሾህ አለቃ ይልክብሃል። አልሰማኝም? እሾህ አለቃ ይልክብሃል። ውጣ ከዚህ አንተ አትወጣማ፣ ተመችቷል። እግዚአብሔር ወደ 1 ሚሊዮን ያሸጋግርሃል። አሜን። ምን አለ ጮህ አሜን ብትል። እግዚአብሔር የሆነ ነገር ይዞብህ ከመጣ እሾህ ይዞብህ ከመጣ ማለት ነው ንስዋ ትዝ ትበል ይሸከማል። አሜን። ያለማምድሃል። አሜን። በራስህ እንድትበር ያደርጋል። አሜን። ጥገኛቱ ነው ይሄ። አንዳንዱ መንፈሳዊ ሰው አንዳንዱ ጴንጤ ጥገኛ ነው። ሁሌ እንዲጸለይለት የሚፈልገው አይደለም። ወደ መጸለይ ትሸጋገራለህ። አሜን። ሁሌ ሲጠቃ ነው የሚያው ወደ ማጥቃት ትሻገራለህ። አረ ጮህና አሜን በል። በክብር ወደ ክብር ማጥቃት። አሜን አሜን ነው ወይ? ወደ ማሸነፍ ህይወት እንድትመጣ ነው ጌታ የሚፈልገው። አሜን። ማቹሪቲ እንድታዳብር ነው እግዚአብሔር የሚፈልገው። እና የዘላለም አምላክ ትቶኛል አትበል። አምላክ ረስቶኛል አትበል። አምላክ ምን አላረህም? አልረሳህም፣ አልጣለህም። አሜን አሜን። እሱ እኮ ራሱ ማስተዋሉ አይመረመርም፣ የማይመረመር አይደክምም፣ ከዛስ ደግሞ አይታክትም ካለ በኋላ አንተ ራስህ እንደ ንስር ትሆናለህ። አትደክምም፣ አታክትም። ዛሬ አንድ ሰው በኢየሱስ ስም ይወጣል፣ ወደ ላይ ይወጣል። አሜን። እኔ ዛሬ ጸልይልሃለሁ፣ ወደ ላይ ትወጣለህ። አሜን። ምክንያቱም የእግዚአብሔር ቃል የሚነግርህ እንደ ንስር ይበራሉ፣ ይሄዳሉ፣ አይደክሙም፣ አይታክቱም። ትወጣለህ፣ ከሁሉ ዞን እየወጣ ትበራለህ። አሜን። ለምንድን ነው? በውስንነት እንድትኖር ስለማይፈልግ አንዳንድ ነገሮችን ይነካካቸዋል። የከበረ ነገር ሊመጣ ነው። አሜን። የተሻለ ነገር ሊመጣ ነው። አሜን። የሆነ የሚገፋ ነገር ካለ ፕሬሸር ካለ አሜን። አረ ኢየሱስ ጌታ ነው። አሜን። እኔ ይሄ ሰውዬ በጣም የሚገርም ነገር ሐዋርያው ጳውሎስ ከዕለት ዕለት አንደኛ ጴጥሮስ ነው ምዕራፍ 2 ላይ የቃሉ ወተት ይልና በወተት ቆዩ ነው እንደሚል አይደለም። ጥሩ ነው፣ ተንኮል የሌለበት ደስ ይላል ወተት። ግን ደግሞ ወደ መቆርጠም ወደ መብሰል እንድንመጣ ጌታ ይፈልጋል። መብሰል የሚመጣው ግን ቻሌንጅ ጋር ነው። ዛሬ አንድ ሰው ሲበስላችሁ አሜን፣ በየሁኔታው የማያለቅስ አሜን አሜን አሜን። በሽሮ አለቀ፣ በበርበሬ አለቀ፣ ማልቀስ አቆመ፣ ሸደቂ አሜን አሜን በልባክ አሜን። በሆነ ባልሆነ አትነፋረቅ፣ ውጣ። እግዚአብሔር የሚያበስልህ አምላክ ነው። እንድትበር ይፈልጋል። ወደ ላይኛው ደርብ እንድትወጣ ይፈልጋል። ከስራት ተፈታ፣ ውጣ። አሜን አሜን አሜን። ገና እዛው ላይ ነው እኮ ሰው፣ ብዙ ሰው እዛው ላይ ነው። ኧረ እግዚአብሔር ያውጣል። አሜን። ገና ምቾት ይፈልጋል ሰው። ሁሌ ሃሌሉያ ይፈልጋል አይደለም? እንደሱ አይደለም። እግዚአብሔር እንድንበስል ይፈልጋል። አሜን። አንዳንዴ መሳይ ይሰጣል።
መውረድ ይሰጣል። ሻርፕ ሊያደርግ ሲፈልግ አሜን። ባልንጀራው እንደሚስለው አሜን አሜን። አንድን መንፈሳዊ ሰው ለመፍጠር አይደል ኢየሱስ የመጣው? አንድ ምን አይነት ያ ሰው መልክ ያለው የማን መልክ? የራሱ የኢየሱስ መልክ ያለው አሜን አሜን። ውብ መልክ ያለው፣ ቅንነት ያለው፣ ፍቅር ያለው፣ በጎነት ያለው፣ መልካምነት የሞላበት አንድ ሰው። እስኪ አንድ ሰው በልልኝ። እግዚአብሔር እሱን ያርግሽ። አሜን። እግዚአብሔር እሱን ያርግህ። አሜን። ወይ ልንገራችሁ፣ ያውራችሁ በስመ አብ ኤፌሶን እንዴት ለጳውሎስ አሁን ከፍተኛ የችግር በር እንደሆነበት ልንገራችሁ። 12 ሰዎች አገኘ። ስማቸው ደቀ መዝሙር ይባላል። አልሰማችሁም? ስንት ናቸው? ስማቸው ደቀ መዝሙር ናቸው። ምንድን ናቸው ሲላቸው፣ ዋው we are apostles አለ። እኛ አፖስትል ነን። በጣም ጥሩ። ስለ ኢየሱስማ እናውቃለን። ተጠምቃችኋል? በደንብ ተጠምቀናል። ዋው ወንደርፉል አለ ሐዋርያው ጳውሎስ። መንፈስ ቅዱስ ተቀብላችኋል ሲላቸው፣ አይ አልተቀበልንም። ጥያቄ አለ። አሜን አሜን። we are I am apostle። ምንድን ነህ? ሐዋርያ ነኝ። ተጠምቃለሁ። ጌታን ታውቃለሁ። ታዲያስ መንፈስ ቅዱስ አለ። እንደዚህ የሚባል ነገር ሰምተን አናውቅም። ወንድሞቼ እናቶቼ፣ አሁን በብዙ ቤተክርስቲያን ውስጥ ትልቁ ችግር ምንድነው ብትሉኝ፣ ጴንጤ ነው ግን መንፈስ ቅዱስን አያውቅም። እዚህም ካለን እንማራዛለን። ጴንጤ ነው ግን ምን አያውቅም? መንፈስ ቅዱስ ጋር ህብረት የለው፣ ከመንፈስ ቅዱስ ጋር ፌሎሺፕ የለው። አንድ ማርመርስ የሚባል ሰውዬ ደስ አለኝ። መንፈስ ቅዱስ ተቀብለሃል? አዎ። ጌታን በደንብ እያገለገልክ ነው? አዎ። ምልክቱን ንገሪ ሲለው መከራ በዝቶብኛል አለ። የምርጥ ጴንጤ ምልክቱ ምንድን ነው? ይበዛብሃል። ከተስማማ ነው። አሜን አሜን። ያጎረሱን እየበላ ከሆነ ምንም አትሆንም። ትጣላ አትነካካም። ኢየሱስ ጌታ ነው ብለህ ድንበራቸውን የነካቀኝ አይለቁም። ኧረ እዚህ ደግሞ ተለየ። እንደው ሌሎቹ እኮ ዝም ነው የሚሉት ይላል። ኧረ ደግሞ ይህች ምናቅ መስዋዕት ነው ይላል። ይበልህ በኢየሱስ ስም። እንደዚህ የሚባል ጴንጤ እዚህ ቤት ይምጣ። እንደዚህ አይነት ነገር የሚቀበል ሰው ወደዚህ ቤት ይምጣ። ኢየሱስ ጌታ ነው። የባታም የጊዮርጊስ የእንትናም አብረህ ከሆንክ ችግር የለም። እውነቴን ነው። እስኪ ወንጌል ተናገር። ኢየሱስ ያድናል በል እስኪ። እስኪ የሆነ ሰው ና በለው እስኪ። አምሳያ እግዚአብሔር ይባርክ። እስኪ ይህን ተለማመዱ። ና ወንድም ወንጌል ያስፈልጋል። ኢየሱስ ጌታ ነው በለው። ወይ በዚህ ይሰጣል ወይ በታች ይሰጣል። እኔ መከራ አልወድም አትበል። መነቀፍ አልፈልግም አትበል። ዓለም አልተገባቸውም ሲል ነው። አንዳንዶቹ በመጋዝ ተሰንጥቀው ሞተዋል። አንዳንዶቹ በጉድጓድ ውስጥ በአንበሳ ተበልተዋል። አንዳንዶቹ በሳት ተቃጥለዋል። አንዳንዶቹ አንታጎኒዝም አግኝቷቸዋል። በዚህ ሁሉ ለማለፍ ቁረጥ፣ ወስን። መከራ እንዳትፈራ። ከዚህ በኋላ በኢየሱስ መከራ የማይፈራ ትውልድ ይነሳል። አሜን። የተጨነቃችሁ አላችሁ በቤታችሁ፣ በቃ ነገር ጭንቅንቅ ያደረጋችሁ በሰይጣን ዓለም ቅድም እንዳልኩት አንደኛው ሲስተም ይዞ የሚያስጨንቃችሁ ሰዎች ካላችሁ የሰራት ጌታ እግዚአብሔር ታላቅ ሰው ሊያደርጋችሁ፣ አሜን፣ ሊያበስላችሁ፣ አሜን፣ ሊያበራችሁ ነው። አሜን። ዛሬ አንድ ሰው አሜን ብሎኛል። አሜን። በር ብቻ አትለምን። እግዚአብሔር ወይ ከበሩ ጋር የሚመጣውን ነገር እችላለሁ ይበል። አሜን። እስቲ አሜን። አሜን። እስኪ እዚህ ቤት አሁን ብዙ ቸርች ቢተክል ደስ የሚለው ሰው እኔ ደስ ይለኛል። ግን የስንት ሰው ባህሪ እንደሚመጣ ብትል። አሜን አሜን። ታዲያ ቤተክርስቲያን ቢሰጥህ ትከሻህን ሰፋ አድርግልህ። አይ አይደለ? እዛ ውስጥ ደግሞ ተቃዋሚ ይነሳል። ታውቃለህ፣ የሆነ ሰው የሆነ አለት ሲገፋ ኖረ። አለቱ በጣም ትልቅ አለት ነው እና ጣለው ብሎት ነው ጌታ። በሱ እንግዲህ ኮንቴክስት ማለት ነው። ሲገፋው እና አልወርቅ አለ። ከዛ ተመልሶ እንዲህ አለ፣ ጣለው ብለህ ነበር፣ ይኸው ስንት ጊዜ አልወርቅልኛል አለው። አይ አለቱን እንድጥለው ሳይሆን ያንተ ጡንቻ እንዲያድግ ነው። እስቲ አሜን 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 ነው። ኢየሱስ ጌታ ነው። እያታገለ ከሆነ እያሳደገ ነው። እያፈረጠመ ነው፣ እያወፈረ ነው። እስኪ አሜን። አረ ኢየሱስ ጌታ ነው። ሃሌሉያ። ፓትሩስ አንታጃ ከረዲስ ሜሎራካስ አኖ ቫሲቶዳስ አንዳንዴ ታውቃለህ፣ በሞት ጥላ መካከል ሲመራ እግዚአብሔር በሞት ጥላ መካከል ብሄር ሲል ቀላል ይመስላል። የሞት ጥላ ሞት አይደለም፣ ጥላው ነው። ግን ጥላው እንኳን ቢሆን እንዴት እንደሚያስጨንቅ ክርስቲያን በእንዲህ አይነት ሲቹዌሽን ውስጥ በመከራ ውስጥ ሲያልፍ፣ መከራ ስል በኃጢአት የሚመጣ አይደለም፣ ለምናምን አይደለም። ሰው በተለያየ መከራ ሊያመጣ ይችላል።
በሱ ውስጥ ደግሞ የክርስቶስ ደም አለ። አሜን። ረጩና አሜን በል። ማለፊያ የሆነ ነገር አለ። እኔ እያልኩ ምንድነው በማህበሩ መካከል ባለ ፍትጊያ፣ በወንጌል ውስጥ ባለ ጠብና መከራ ውስጥ ስታል የሰራዊት ጌታ እግዚአብሔር እየቀባህ ነው። አሜን። እስቲ አሜን። አሜን። ብዙ ሰው ቅባት ይፈልጋል፣ መከራዋን ግን አይፈልጋትም። ወጋውልኝ። እንዴት ይሆናል? እስኪ ንገረኝ፣ እንዴት ይሆናል? መከራ አትፈልግም፣ ቅባት ትፈልጋለህ። ሊጨምቅ ይፈልጋል፣ እንደ ኑግ ሊወቅት ይፈልጋል፣ የሆነ ዘይት የሆነ ነገር እንድታወጣ ይፈልጋል። ግን አልፈልግም ትላለህ አንተ። መከራውን አልፈልግም፣ ግን ቅባቱን አይመጣም። አይሆንም በልልኝ እስቲ። አይሆንም። በቃ ሁለቱንም ለመቀበል ተዘጋጅ። አሜን። እስቲ አሜን። አሜን። እስቲ አሜን። አሜን። እና ታዲያ አሁን እዚህ 40 ሺህ ሰይጣን ስቀጠቅጥ እያመሸሁኝ ማታ የሚተኛልኝ ይመስላል። ይሄ ሁሉ እያለ የሚሄደው ባለፈው አንዱ ምንድን ነው ያለው? እንደው በዚህ ዓመት ብቻ ምናምን ስንት ሺህ ነው ምናምን አለ። አይ እኔ አልቆጥርም። ለምን 40 ቢሊዮን አይሆንም? እኔ ምን አገባኝ? ሰይጣን ያው እንትን እርጋፊ እኮ ነው። ምን የሚሆን ግን ሁልጊዜ ቅባት ከመጣ በስተጀርባ የሚመጣ ፈተና ግን በድል ትወጣለህ። አሜን። በድል ትሻገራለህ። አሜን። በተለይ የሆነ ኃይለኛ መንፈስ ያለባችሁ ሰዎች እንዳጠፉ እንትናችሁ እንዳይጠፋ፣ ከሬጃችሁ እንዳይጠፋ ዛሬ የላካችሁ እግዚአብሔር በር ሊከፍትላችሁ። አሜን። በበር ውስጥ ደግሞ በሚደርስ በየትኛውም ነገር ውስጥ ትዕግስት ነው። አያችሁ መከራ ምን እንዲያመጣ አውቁ ይላል። ፔሽንስ ነው በቃ የሚያስተምር መከራ ትዕግስት ነው የሚያስተምር። አሜን አሜን። ዛሬ ለአንድ ሰው እናገራለሁ፣ የተከፈተ በር አለ። አሜን። የተከፈተ በር አለ። አሜን። እመኑ ይግደላችሁ፣ የተከፈተ በር አለ። አሜን። 2018 የምንገባበት በር አለ። አሜን። በር ስልህ እግዚአብሔር ትልቅ በር ነው የሚለው። አሜን። ስራ የሞላበት በር፣ አሜን። እድል የሞላበት በር፣ አሜን። የምትሻገርበት በር፣ አሜን። በዛ በር ግን እግዚአብሔር ድልን ያደርግልሃል። አሜን። አየህ ሐዋርያው ጳውሎስ ጢሞቴዎስ ወደ እናንተ ይመጣል አትከልክሉታል። ባይዘው ሁሉ የራሳቸውን ይወዳሉ። ጢሞቴዎስ ግን የተባለ ጀግና ሰው ሐዋርያው ጳውሎስ ጋር የተጣበቀ ይወደዋል። ጢሞቴዎስ የሥጋ መሻት የለውም። ቸርች ሲመጣ ሊጠቅም ነው። እስቲ አሜን። አሜን። ለሰዎች ሁሉ ሊተርፍ ነው የሚሆነው። አሜን። ብርቱ ሰው ነው። ታውት ይላል የሚያርፍብህ የትኛው ነገር የሰራዊት ጌታ እግዚአብሔር ላንተ ታላቅ ነገር ያደርጋል። አሜን። ታላቅ ነገር ይሆናል። አሜን። ዛሬ የምንጸልየው ቅድም አንድ ሰው አይቼ ነበር በመንፈስ የተፈወሰ ሰው አይቻለሁ። አሜን። ዛሬ እግዚአብሔር ይሄን ሁሉ ገለል እያደረገ፣ አሜን። መከራውን ገለል እያደረገ፣ አሜን። እኛ ቶሎ እንበስላለን። አሜን። እስኪ ቶሎ በስላለሁ በል። ቶሎ በስላለሁ። ማገዶ አልጨርስም በል። ማገዶ አልጨርስም። አይሆንም በኢየሱስ። አሜን። አንዳንዱ ሰው ቶሎ በቃ አሪፍ ነው በቃ የሆነ መንገድ ሲያሳየው ቶሎ ይገባዋል። አንዳንዱ ግን ስለማይገባው ተላልፎ ይሰጥና እዛ ችግር ውስጥ ይገባል። እግዚአብሔር ዛሬ ማስተዋል ይስጣል። አሜን። አልሰማችሁም? አሜን። አልሰማችሁም? አሜን። ገብተን ታግለን ሳይሆን ሳንገባ ማስተዋል ይስጣል። አሜን። ክብር ለኢየሱስ። አሜን። እንደው ማስወጣት አልፈልግም። የአንድ ሴት ብድር ሲከፈላል። አሜን። ጌታ ምስክሬ ነው። አሜን። ሌሊትና ቀን የሚያስጨንቅ ብድር ከሰው የወሰድሽው ገንዘብ እግዚአብሔር ሲከፍልልሻል። አሜን። ይሄ አላስወጣም አይቻለሁ፣ ግን ክብር ለኢየሱስ። አሜን። እግዚአብሔር አዘጋጅቶ ከፈለልሽ። አሜን። ኢየሱስ ጌታ ነው። አሜን። ድምፅ ነው የምሰማው። ከማድጋው ቅጂ ላንቺ ሙሰጂ እዳውንም ክፈይ ኃላፊ የሚለው ቃል በውስጥ ይፈሷል። አሜን። ኢየሱስ ያድናል። አሜን። ምስክርነት ይዘሽ ትመጫለሽ። እኔ አሁን አልልሽም፣ ግን እዳሽን ጌታ ከፈለ። አሜን። እዳሽ ተከፈለ። አሜን። እዳሽ ተከፈለ። አሜን። እዳሽ ተከፈለ። አሜን። እዳሽ ተከፈለ። አሜን። እዳ ተከፈለ። አሜን። ቆመን እንጸልያለን፣ ከዛ እንጨርሳለን።